እኔም እኮ በልጅነቴ ጨዋታ ሳያምረኝ እንደ ሌሎቹ ሰዎች ሳልጫወት አንተን አዝዬ ያሳደግኩህ ጥሩ ደረጃ ትደርሳለህ ብዬ ነው። አቢ አንተ አቢ አቤት። ይሄ ሁሉ ሰዓት ምን እየሰራህ ነው? ውጣ እንጂ። እሺ ወጣሁ እኮ ውጣ። እንደፈራሁት ምንድን ነው? ስትደባበቅ ጠርጥሬህ ነበር። እታለም ምን ሆነሽ ነው? ምንድን ነው የምታወሪው? አረ ትንሽ እንኳን እፈር። የቁማሩ ሲገርመኝ ጭራሽ ሲጋራ። የምን ሲጋራ? ዝጋ። እጅ ከፍንጅ ይዤ ልትክደኝ ነው? ቆይ አንተ መች ነው የምትስተካከለው? ቆይ ትንሽ እንኳን አታስብልኝም? አላሳዝንህ? አረ እህቴ መስሎሽ ይሆናል። እንዳጨርሰው። ወይኔ ልፋት። እያስጨነቅሽኝ እኮ ነው። እኔ ስለምን እንደምታወሪ ራሱ አልገባኝም። እሺ እስኪ እህቴ ሙች ብለህ ማልልኝ ካላረከው። ይኸው እታለም ሙች። ለነገሩ አንተ እኔን ከገደልከኝ እኮ በጣም ቆይተሃል። እሺ ምን አድርግ ነው የምትይኝ? እሺ ወጣት እኮ ነኝ። እንደ ሽማግሌ እንድኖር ነው እንዴ የምትፈልጊው? አንቺ የምትይውን ብቻ እንዳደርግ ነው የምትፈልጊው? በጣም አዝናለሁ አቢ። አንተን እዚህ ደረጃ ለማድረስ በጣም ብዙ ዋጋ ከፍያለሁ። አንተ ግን ልፋቴን እንኳን ምንም አታይልኝም አይደል? ቆይ አንተ መች ነው ሰው የምትሆነው አቢ? እናትና አባቴ ቢዩት ስለሌሉ ነው እንደፈልግሽ የምታረጊ? እቺ ሁልጊዜ እኔን የማጥቂያ ዘዴ ነች አይደል? ይኸውልህ አቢ፣ ያንተ እናትና አባት እኮ ለእኔም እናትና አባቴ ነበሩ። እኔም እኮ በልጅነቴ ጨዋታ ሳያምረኝ እንደ ሌሎቹ ሰዎች ሳልጫወት አንተን አዝዬ ያሳደግኩህ ጥሩ ደረጃ ትደርሳለህ ብዬ ነው። የእኔን ልጅነት አንተ ልጅነት ውስጥ አየዋለሁ። አንተ ግን ልጠብቀው አልቻልክም። እታለም ግድ የለም ጥቂት ቀን ነው። አጎቴ ጋር አንደኛን አሜሪካ ሲሄድ ትገላገኛለሽ። የትም ብሄድ ሱሰኛና ያልተማረ ማንም አይፈልገውም። እስኪ መጀመሪያ ሰውን
ግድ የለም ጥቂት ቀን ጠብቂ። እንግዲህስ መርዶዬን ለመናገር ከዚህ የተሻለ ቀን አላገኝም። መርዶ? አዎ መርዶ። ኢርላቢ አሜሪካ ወስደሃለሁ። ፕሮሰስ እያስጨረስኩልህ ነው። እንደፈለክ ሁን፣ አይዞህ እያለ ዋልጌ አድርጎ ያሳደገ አጎትህ ከአሜሪካ ተጠርዞ ኢትዮጵያ ገብቷል። ምን? ውሸት ነው። ይሄማ አይሆንም። አውቀሽ ነው እኔን ለማናደድ ብለሽ ነው እንደዚህ የምትዋሽው? ራስህን ፈልገህ አግኝ። ሰውን ሳይሆን ፈጣሪን ተስፋ አድርግ። ከምንም በላይ ንጹህ ሁን።